ከፍ ያለ ቀን ነው ብሎ ኢንፋሲስ ለመስጠት የተጠቀመበት እንደሆነ በዚህ ሐሳብ ላይ እንመለከታለን። ዞሮ ወደ ሐሳቤ ወደ ቆላስይስ ስንመለከት ይሄ ሞኤዲም የሚል ቃል በዘሌዋውያን ምዕራፍ 23 አሁን እያንዳንዱ ጥቅስ በጥቅስ አላነበላችሁም የሚወክለው ቀደም ብዬም አንስቼው ነበረ ለፒልግሪሜጅ ፌስቲቫልስ ብቻ ነው። ፒልግሪሜጅ ፌስቲቫልስ ማለት ምን ማለት ነው? ትግርኛ ቋንቋ ንግደት ይባላል። አማርኛ ምንድነው የሚባለው? ፒልግሪሜጅ ወደ ሌላ ሀገር ሄደህ የሚከበር በዓል ማለት ነው። ልክ አሁን ግሸን ማርያም ተብሎ ይኬዳል ምናምን ተብሎ ብዙ ቦታዎች ይሄዳል። ስለዚህ እዛ ሄዶ የሚያከብሩበት በዓል አለ። ልክ እንደዛ ከእስራኤል በዓላቶች 7 በዓላቶች ነበሩ፣ አበይት በዓላቶች፣ ዓመታዊ በዓላቶች። ከ7ቱ በዓላቶች 3ቱ ፒልግሪሜጅ ፌስቲቫልስ ነው። በመጀመሪያው ወር ይከበር የነበረው በአቢብ ወር ይከበር የነበረው ፓስኦቨር ወይ ደግሞ ፋሲካ ከቂጣ በዓል ጭማሪ ተደርጎ በፒልግሪሜጅ ፌስቲቫል ነው የነበረው። ታስታውሳላችሁ ማርያም ፋሲካ ላይ ያከብሩ ሄደው ነበር አይደል? ፋሲካ ላይ ያከብሩ ምናምን የት እንደሆነ ብቻ በአዲስ ኪዳን ፋሲካ ላይ ያከብሩ የተጓዙበት ነገር ነበር። ፋሲካ አንዱ ፒልግሪሜጅ ፌስቲቫል ነው ከዓመታዊ በዓላቶች አንዱ። ሁለተኛ የሚገርማችሁ ነገር በጣም የሚደንቃችሁ ነገር በዓለ 50 ነው። በዓለ 50 በሐዋርያት ሥራ ብዙ ሰዎች መጥቶ ነበር አይደል? ወደ ኢየሩሳሌም አካባቢ መጥቶ ነበር። ያኔ በተሰበሰቡበት ነው እንግዲህ መንፈስ ቅዱስ ወርዶባቸው ሲናገሩ በተለያየ ቋንቋ እኛ በተወለድንበት ሲናገሩ እንሰማቸዋለን የተባለው። አንዱ ፒልግሪሜጅ ፌስቲቫል ደግሞ በዓለ 50። ሶስተኛ በዓል ደግሞ በዓለ ዳስ ነው ወይ ደግሞ ታበርናክለስ ተብሎ የሚጠራው በዓል ነው። ስለዚህ ይሄ ሞኤዲም ስፔሲፊክ ቃል ነው። ይሄ ሞኤዲም ወይ ደግሞ ይሄ በዓላቶች ወይ ደግሞ ሄዮርቴ ተብሎ የተጠቀሰውን ቃል በቆላስይስ ምዕራፍ 16 ላይ ያለውን ቃል በዓላቶች የሚወክል አይደለም። ሞኤዲም የሚለውን ቃል ሲጀመር በዓላት ተብሎ አይደለም የተተረጎመው፣ አፖይንትድ ሲዝንስ ተብሎ ነው የተተረጎመው። ፒልግሪም የሚደረግባቸው ሲዝኖች፣ ወቅቶች እንደማለት በዓላቶች ተብሎ ተርጉሞታል። ችግር የለውም ግን ስፔሲፊክ ነው። ትርጉሙ ስፔሲፊክ ነው። ለፒልግሪሜጅ ፌስቲቫልስ ብቻ የሚወክል ነው። ቀደም ብዬ ስለ ሄዮርቴ በአዲስ ኪዳን የተጻፈው ተናግሬያችሁ ነበር። 26 ጊዜ ተጠቅሷል። 26 ጊዜ ሲጠቀስ 8 ጊዜ ለፋሲካ ተጠቅሞበታል። 8 ጊዜ ደግሞ ለዳስ በዓል፣ 1 ጊዜ ደግሞ ለበዓለ 50 ተጠቅሞበታል። ይሄም ካስቲክ ስትራክቸር ነው። 8 1 8 ተጠቅሞበታል። ቲዩር ሰርፕራይዝ ማለት ነው። ቼክ ማድረግ ትችላላችሁ። ጥቅሶች በሚቀጥለው መስጠት ፈልጋለሁ። እያንዳንዱ ጥቅሶች ማንበብ ይችላል። ከዚህ ውጪ ሄዮርቴ ለሌላ አልተጠቀመበትም። ስለዚህ ሄዮርቴ የሚለውን ቃል የሚወክለው ለስፔሲፊክ ትርጉም ነው፣ ለፒልግሪሜጅ ፌስቲቫልስ ነው። ሰንበት የሚል ቃል ደግሞ